ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ይህ የማርያም ባልትና ነው። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉ ትላለሁ። በመጀመሪያም ነግራችሁ ነገር ምንድነው ለኢትዮጵያ አዲስ አይደለሁም። ካሁን በፊት አንዩቲዩብ በሚባል የአረብ ምግቦችን እንዲሁም ይጠቅማሉ ያልኳቸውን ሀሳቦች ወደ ኢትዮጵያ እያመጣው ዩቲዩብ ላይ ብዙ አመት ቆይቻለሁ። ሞኔታይዝም የሆነ ቻናል ብር መስራትም ጀምሮ ነበረ። ከስደት ወደ ኢትዮጵያ ገብቻለሁ። ኢትዮጵያ ገብቼ ደግሞ በጣም ብዙ ሀሳቦችን ለእህት ወንድሞቼ ይጠቅማል የምላቸውን ሁሉ አመጣለሁ ብዬ አስቤ ነበር። ግን ሰው ካሰበው እግዚአብሔር ያሰበው አይደለም የሚባለው። እኔ ኢትዮጵያ ገብቼ ምንድነው ያደረኩት? አንድ አመቱ ሙሉ እረፍት ነው ያደረኩት። ማለትም በቃ ሶሻል ሚዲያ አንዳንዴ የሚያስጠላን ጊዜ አለ። እኔ ስደት ላይ ሆኜ የኢትዮጵያን ቻናሌን ማለት ነው ሞኔታይዝ ለማድረግ በጣም ብዙ ዋጋ ከፍያለሁ። እንቅልፍ አጥቻለሁ። ትርፍ ስራ እየሰራው ምን እያደረኩኝ በቃ ቪዲዮ ኤዲቲንግ ለማድረግ እንቅልፍ እያዳፋኝ ሀሳቦችን ራሱ እየደጋገምኩ እየደራረብኩ ይሄ ልክ ነው፣ ይሄ ቢሆን ሰዎች ይተቹኛል እያልኩ በጣም ብዙ ዋጋ ከፍዬበታለሁ። አንድ የታዘብኩት ነገር ምንድነው? በቃ በጣም አስጠላኝ። ዩቲዩብን ሞኔታይዝ አስደርጌው ራሱ ወደ ሶሻል ሚዲያ ስትመጡ ሰዎች የሚፈልጉትን ሀሳብ ምን አይነት ሀሳብ እንደሆነ ገብቶኛል አሁን ላይ ማለት ነው። አፕሪሼት የሚያደርገን ሰው ምን አይነት ሰው ነው? በቃ ያንን ሀሳብ ይችልሽ ትጠቅማለች ወይም ደግሞ ለሌላ ሰው ብታስተላልፈው ሰው ይማርበታል ብሎ የሚያስብ ነው። በስድብ ስንመጣ በምን ስንመጣ ሰዎች ራሱ ይደጋግፉናል። እኔ ደግሞ በዛ መልክ መታወቅ አልፈለግኩም። ማለት አንዳንዴ ዩቲዩብ ላይ ስንመጣ በመጥፎ ኮንተንት ከቀረብን ሰዎች ራሳቸው ኮመንታቸው ራሱ ይገፋፋል። እኔ አይቼዋለሁ የሆነ ቪዲዮ በራሴ ራሱ ሰርቼ ከአንድ 4-5 ሰዎች በስድብ መተውልኝ ነበረ። ያንን ኮንተንት በቀጥልና በዛ መልኩ ቢሆን አመጣጤን ራሱ ልረሳ እችላለሁ። በእንደዛ እንድታወቅ አልፈለኩም። ለዛም በቃ ቅዝቅዝ ሲልብኝ አስጠላኝ። አንድ አመት ያክል ተውኩትኝ። አሁን ኢትዮጵያ ከገባው 4 አመት ሆኖኛል። 4 አመት ምንም አይነት ቪዲዮ ሳለቅ ቆየሁኝ። ሰዓቱ እየቀነሰ የዩቲዩብ ሞኔታይዜም ተነሳብኝ። እንደገና ግን ተስፋ ያደረገኝ ማን ነው ብላችሁ ዩቲዩብ ላይ ደግሞ በጣም ሶሻል ሚዲያ ላይ የተዋወቅኳቸው ብዙ መልካም እህቶች ወንድሞች ነበሩ። በውስጥ እየገቡ ቻናሉን እኮ ካልፈለግሽው መሸጥም ትችያለሽ፣ ከመሸጥም አልፈሽ ደግሞ ብትሰሪበትስ ይጠቅምሻል እኮ እዛ ሰው ሀገር ላይ ሆነሽ እንደዛ መስራት እየቻልሽ ጠቀመም አልጠቀመም ቪዲዮ ሰዓቴን ጠብቄ እንትንል ነበር። አንድ ሰሞን በጣም በቃ በርትቼ ነበረ እና መጨረሻ ላይ ግን እንዴት እንደሆነ አላውቅም። እንዳልኳችሁ ኢትዮጵያ ስትገቡ ሰው ራሱ እንትን ይላችኋል። ስልክና ካሜራ ይዘን በዞርን ሰዓት አሁን ማለት ጥቅሙን ብዙም ስለማያውቁት ከ10 የሆኑ ሰዎች ናቸው እናንተን የሚገፋፏችሁ። የሆነ ቦታ ግን ተለውጣችሁ ስትሲያው ግን እነዛም ሰዎች ያበረታችኋል ማለት ነው። እኔ የታዘብኩት ነገር ምንድን ነው? ብዙ የሚጠቅም ሀሳቦች አሉኝ በራሴ ማለት ነው። ማንም ሰው የራሱ የሆነ ሀሳብ አለው። ወደ ሶሻል ሚዲያ ለመምጣት ግን ልንፈራም ልናፍርም እንችላለን። ማውራት እየቻልንም ሀሳባችን ውስጥ እኮ አለ ያ ሀሳብ ማለት ነው። ይሄን ባወራው ይሄን ሰው ይቸቸኛል ወይም ብለን ስለምናስብ ነው እንጂ ብዙ ሀሳብ ሊኖረን ይችላል። አሁን ዛሬ ይዤላችሁ የመጣሁት ሀሳብ ምንድን ነው? ከ4 አመት በፊት ኢትዮጵያ ገብቼ እንደዚህ ግጥር ምንጥን ያለች የራሴን ስራ ጀምሬያለሁ። እግዚአብሔር ይመስገን። አሁን የምላችሁ ነገር ምንድን ነው? ሰው ካሰበው እግዚአብሔር ያሰበው ይበልጣልና እኔ ኢትዮጵያ ገብቼ እሰራለሁ ባልኩበት ሰዓት ለእኔ የተሻለውን እግዚአብሔር አምጥቶታል። የራሴን ስራ ጀምሬ የራሴን ስራ እየሰራው ነው። አሁን ልነግራችሁ የምፈልገው ነገር ምንድን ነው? ብዙ እዛ ያሉ እህቶች አኒ ምን እየሰራሽ ነው? ኢትዮጵያ ገብተሽስ እንዴት ትኖሪያለሽ? ኑሮ ውድነትስ በጣም ያስጠላል፣ ቤት ኪራው ምናምን እያላችሁ ራሳችሁን ከቀን ወደ ቀን የምትጨምሩ እሱ ጋር በጨመራችሁ ቁጥር ኢትዮጵያ ያለው ነገር ኑሮ እየተወደደ ነው የሚመጣው፣ ብሩም ዋጋ እያጣ ነው የሚመጣው። ያንን በተመሰረተ በጣም ብዙ ቪዲዮ ሰራለሁ ብዬ አስባለሁ ወደፊት። አሁን ተስፋ መቁረጥ የለም። ምክንያቱም እዛ ሰው ሀገር ላይ ሰዓትና ጊዜ ሳይኖረኝ ብዙ የሰራው አገር የምመጣ ደግሞ ብዙ ሰራለሁ ብዬ አስባለሁ። አሁን የምነግራችሁ ይቺን ቢዝነስ በስንት ብር እንደጀመርኳት በቃ በጣም ብዙ ሀሳቦች አሉኝ። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን አበረታቱኝ እላለሁ። ለዛሬ እዚህ ላይ ይበቃኛል። በሌላ ቪዲዮ እስከምንገናኝ ቻው ቻው።